ሰላም ሰላም ኢትዮጵያውያን ኤርትራውያን እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? ልጆችዬ ሰላም ናችሁ ወይ? አላችሁ ወይ? ተጠፋፋን አገር ገብቼ ለእረፍት ማለት ነው እና እንዴት ነው? ሁሉ ሰላም ነው? ሁሉ አማን ነው ያለው? ሰው ሲጠፋ አትፈልጉም? የት ሄደች ተስፋ፣ የት ሄደች ተስፋ እያላችሁ ሜሴጃችሁ ደርሶኛል እና እኔም ደግሞ ያን ለማሳወቅ ቪዲዮ ልሰራ ተገድጃለሁ። ላይፍ ለመግባት ሞክሬ ነበር። ቤታችን ወንዝ ዳር ነው እና ገደል ነው። ገደል ማለት ወደታችን ስቅስቅ ያለ ጉድጓድ ነገር ነው እና ኢንተርኔት አልሰራም ማለት ነው። ስወጣ ግን ይሰራል። አልተመቸኝም። እንግዲህ ትንሽ ከተመቻቸልኝ ቤት እንዳደግና ጋር እያስጠንቅኝ ስትመጡ ብዙ ነገር አለ። እንግዳ ይመጣል። አውሮፕላን ኤርፖርት ጀርባ ነው ያላችሁ የአውሮፕላን ድምፅ ቪዲዮችን ላይ ማለት ነው እና አልተመቸኝም። ግን አስባለሁ ወደ ውጭ ነገር በቃ ሰፈራችን በጣም ብሏል፣ አምሯል። እኛ ብቻ ነጭ ቤት ወጥቶ እሱም ይነሳል ተብሏል። ለከተማ ውበት ሲባል እኛ ወደ ኤርፖርት ነው፣ ወደ ኤርፖርት አየር ማረፊያ ጀርባ እላቸዋለሁ። ቤታችን ጭፋት ያልኩስ ያለ ስለሆነ መንግስት ደግሞ ደረብ አረገዋለሁ ፏ ያለ ነገር ሰፋት እያለ ነው። ወደ ፊት ለፊት በጣም አሳምሮታል። ያው ለድሃዎች ለኛ ቢከብድንም ግን ለሀገሪቷ ውበት ሲባል እንግዲህ ግድ ነው እና ውዶች ስትገዙ ካርታ ያለው ነገር መግዛት ጥሩ ነው። እኛው ጨረቃ ገዝታችሁ ሁሌ መሳቀቅ ነገ ፈረሰ የተነሳው በእውነት እና ለማንም ጨረቃ አልመክርም እላችኋለሁ። ውዶች ማሮቼ የተጠፋፋን የዛሬው ርዕሴ የሚሆነው ጁሲ ኤንድ ሃውስ በጣም የምንወደው ብዙ የኢትዮጵያን እንባ ያበሰን በኩል በጣም ነው የምወደው እና ጁሲ ሴትን ልጅ ያስለቅሳል ብለን አንገምትም። ምክንያቱም የሰውን እንባ ሲያብስ ነው የምናውቀው፣ አብሮ ሲያለቅስ ነው የምናውቀው። እንጃ እኔ አላውቅም፣ ግን የፈለገ በደል ቢባልም ጁሲ በጣም የምወደው በጣም አድናቂው ነኝ። ግን ቢሆንም አሁን ላይ አጥፍቷል። እንደ ሴት ሆኔ እንደ ሴት መሆኑ ስላሉ ሁላችንም እናቶች ነን። እናት ልክ እንደሷ እሱ ያው ታዋቂ ስለሆነ ገኖበት ሊሆን ይችላል። እኛም ልክ እንደሷ ልጅ እናሳድጋለን። ነገር ግን በእውነት ጁሲዬ እዚህ ጋር ጠፍተሃል አባው፣ ሁላችሁም ቪዲዮ ስሩ፣ ለጆሲ አድርሱልን፣ ሰብስክራይብ አድርጉ፣ አበረታቱ። እያያችሁ ቪዲዮዎችን አበረታቱ። ለሚጠፋው ውዶች ኢትዮጵያውያን ኤርትራውያን ጓደኞቻችን ቤተሰቦቻችን እና የተሰማን ነገር ይቅርታ፣ ስለ ድምፅ ይቅርታ። ሁሉ ጊዜ ድምፅ ችግር አለበት። አሁን ግን ጠዋት ነው አውሮፕላኑ ግግግቡ ያለ ነው እና ውዶችዬ ለምን የሆነት እናት ናት። ቤትም መንገድ ይሁን ቤትም መንገድ ይሄ ልጅ የሱ ነው። እሱም ልጁን ወዶ ፈቅዶና አምኖ በህግ ተከራክሮ እጁ አስገብቷል። ጥሩ ነው። ነገር ግን እናት ለወንዶች ባካችሁ እና እኔ ለወንዶች እንዴት ብለን ነው የእናትን ቁስል ማስረዳት የሚቻለው? ማስረዳት ስላችሁ ልጅ ተሸክመን በሆዳችን 9 ወር ስንት ከዛን ስንወልድ በጣም በከባድ እናት አይደለችም ታምጡት ስንት ተምጦ ወልዶ ለእናት ብታስቡ። አሁን ልጁን ወሰደሽ ጥሩ፣ መቼም ከፋችም ለማችም እናት ናት። አሳድጋለች፣ ወልዳ አምጣ ለብቻ ያሳደግኩ ነው የምትለው። እኔ ኢትዮጵያ ወንዶች ምንድነው ብር ላይ ብር የሚያደርጋቸው? ብር ልጅ ይወልዱና ለልጅ ማድረግ ይሳሳሉ።
ለልጅ መስጠት ያችን ናት ያሳደጋስ። እኔ ሁሉም ጋር እኮ ነው። እኔም በራሴ ነው። አሁን የልጅ አባት ቁረጥ ስል ስጪኝ ነው የሚለው። ምክንያቱም እሱ የሚሰጠውን እኔ ከልጄ ጋር እንዳልበላ ማለት ነው። ብንበላስ እያሳደግን አይደል እንዴ? ተሸክመን ከህመሙ ጋር ታመን ከስቃዩ ጋር ስቃይ ታመን እና ምን ያሳሳችኋል? በእውነት በጣም የሚገርም። አሁን እሱ በፊት ተቆራጭ ይቆርጥ ነበር። መቁረጥ ትቶ ልጁን ወሰደ። በሰራተኛ ማሳድ እናት እያለች ለእናት ብር ላለመስጠት ሌላ ልጅ ያለች ወደን ፈቅደን ልጅ እያላት ደብቀህ አይደለም። እቺ ሴት ከሱ በፊት ልጅ ነበራት፣ ልጆች አላት። እሺ ልጆች እያላት ፈቅደ ወደ አስረገዝክ። ከዛ በኋላ የምንሰጠውን ብር ከሌላ የተወለዱት ልጆች ይጠቀማሉ በሚል እኮ ነው ልጅ ከእናት መነጠቅ፣ በሰራተኛ ማሳደግ። አንተም ጨነቅ ጆስዬ እውነት አድርሶልኝ ሁላችሁም ቪዲዮ ሼር አድርጉ። መቶ ወጥቶ ደግሞ ድም መልስ ይስጥ። እናት እያለቀሰች እንደዚህ እናትነት እኮ ዋጋለሁ ቢያሳይ ቢመልስልኝ በጣም ልጅ እናት ጋር ቢያድግ ይሻላል። አንተ እየሄድክ ብታይስ በሰራተኛ ለምን ልጅ በሰራተኛ ያድጋል? እናት እያለች ለእናት ገንዘብ ላለመስጠት ለእናት ተቆራጭ። እናንተ ምን እውነት በጣም በኢትዮጵያ ውስጥ ትንሽ ሀብት ሲያገኙ ትዳር አይፈልጉም። ያቺ ሚስት ትበላለች፣ ያቺ ሚስት ትለወጣለች። ብትለወጥስ ትብላ ሲሰኝ ችባቱ እውነት ሚስት ፍቅር ሰጥታ ልጅ ሰጥታ። ሚስት እኮ እናት ናት። እናት ስላችሁ እናት አሁን ልጇ ፍቅር ሰጣለች። ሚስት ለባሏ ዘውድ ናት የሚባለው ቃል ነት ያንሳታል። ዘውድ ናት ሚስት። ፍቅር ባሰጥህ አንተ እሷ ጋር ልጅ ትወልዳለች። ሚስት ፍቅር ናት። ፍቅር ሰጥታ ነው። ልክ እናት ፍቅር ሰጥ ፍቅር ሰጥታ ነው። ለዚች ፍቅር ለምትሰጥ ከአንተ አንሶላ ለምትገራ ሴት ቢደረግ ሲሆን ሁላችሁም ኢትዮጵያ ወንዶች ይህ ችግር አለባችሁ። ትንሽ በቃ ሀብት ሲያገኙ ትዳር አይፈልጉም። በእግዚአብሔር ሌሎች ዜጎች እኮ ሀብት ሲያገኙ ከኢትዮጵያ ውጭ የኢትዮጵያዎች ሀብት ሲያገኙ ናይት ክለብ፣ ጭፈራ ቤት፣ መጠጥ ቤት፣ የሴት አይነት የቀጭኗን፣ ቀይዋን፣ ባለዳሌዋን በቅተር መስመስመስ ቡክትክት ትላላችሁ። ብር እውነት ብር ስታገኙ እንደዚህ ናችሁ። ትዳር ይዛችሁ ተሰጥታችሁ ብር ካላችሁ ከምትወዷት ከምታምኑባት ሴት አግብታችሁ ውልድ እያርጋችሁ እያስተማራችሁ እያሳደጋችሁ ብትበዙ እኮ ይጠቅማል። በየመጠጥ ቤቱ እየሄዳችሁ ልውስ ከማለት ማለት ነው። የኢትዮጵያ ገንዘብ ያገኙ ወንዶች የሚመለከት ባለሀብቶች ሁሉ በቃ አንድ ልጅ ሲያበጡ ያደርጋሉ፣ ለእናት ያስረክባሉ። ያችን ብር ላለመካፈል እንጂ ምን ሆናችሁ ነው? ኧረ በእናታችሁ የእውነት ማን ያስተምረልን እስኪ? እነዚህ ገንዘብ ላገኙ ወንዶች ራስ ተምሩ ወንዶች ሰብስክራይብ ላይክ እያደረጋችሁ ፍቅሮች ጎረቤት ልጆች አሉ ሰዋል እና ኢትዮጵያ ወንዶች ለባለ ሀብቶች ትዳር በስነ ስርዓት ለማያዙ ትዳር ደግሞ በስነ ስርዓት ከያዙ ማዘወጭናቸው ግልጽ ይመጣል። አሁን ፕላኑ ይመጣል። ይቅርታ እየጠየቀ እላችኋለሁ። እና ውዶች ባለትዳርም እንኳን አሁን ከስንት አንድ ባለሀብቶች በትዳራቸው በስንት እንኳን እየጸኑ እኮ ማለት ነው። ውጭ ነው የሚሉት ውዶች። ሚስት ናት የፈረደበት ብር የፈለገችው ወይ ልብስ ይገዛል የፈረደበት ብትወጡ ወይ ወርቅ ራሱ ትለብስ ሲሆን ምናልባት ወርቅ ቤቷ ፏ ያለ ለልጆቿ ጥሩ ትምህርት ቤት በሰራተኛ የሆነና ጋሼ ፍቅር አይሰጥም። ፍቅር የለም ስላችሁ እፈና
ቤት አይቀመጥ፣ ልጆቹን አያዩ። ከስንት አንዴ ነው ይህን የፈረደበት። ማታ ይገባል አባቴ ምን እያለ ልጆቹን ያያል ማለት ነው። ማስጠናት አለ፣ ያስጠኝ ውሮም ላጥሚት ገንዘብ ያላቸው ወንዶች ማለት ነው። ቁጭ ብለው ጊዜ እረፍት ሰጥተው ለልጆቻቸው ፍቅር አይሰጡም። ብር ብቻውን ፍቅር አይደለም በእውነት በቃ ብር ስላላቸው ያ ልጅ አማራ ይደረግለታል። አባዬ እሽኮለሌ ውሽማ ትኖራለች አንድ ቦታ ወይ አንድ ቦታ ትወሸማለች። ውሽምዬ ጋር የውሽምዬ ግን ለምንድን ነው የሚጠማችሁ? ውሽምዬ ለምንድን ነው የሚጠማችሁ? የስርቆት ነገር በእርግጥ ይጣፍጣል። የስርቅ ነገር ይጣፍጣል። እውነት እኮ ይጣፍጣል። የስርቆት ነገር አይደለም። ፍቅርስ እንደዚህ የስርቆት ቆንጆ ነው ውዶች። እና ጥሩ አይደለም። የኢትዮጵያ ባለሀብቶች ቆንጠጥ በሉ፣ ቆንጠጥ። ተስፋይቱ ስለእናንተ ዘግባለች። እጥር ጋር ሼር በማድረግ ደግሞ ይህንን ቪዲዮ ተባበሩን፣ አድርሱልን እንላለን ውዶች። ለኢትዮጵያ ባለሀብቶች ለጆሲም የዚች ልጅ እንባ የሰውን እንባ እየጠረክ እንደነበረው መጣ እንግዲህ አንድ መታለች ሚዲያ ላይ ስለወጣሽ እንታረጫለሽ ልትል ትችላለች። እንደዛ ሳይሆን ይቅርታ ብለን ተበድላለች። ከልጅ መውሰድ መበደል ነው ወንድም ልጅ አንተ ምናልባት አሁን ጥሩ ነገር ላይ ትክክል ጥሩ ነገር ብቻ አይደለም ፍቅርና እናት አሳድጋ ልጅሽን አታይ አይከብድም? እሷ እንግዲህ እንደምትለው ስወልድ የለም ስታሳድግ የለም። ከጊዜ በኋላ ነው እንግዲህ ወደ መርዳቱ የመጣው ማለት ነው። ወደ ማገዝ ይህንን ማሳልፋ እዚህ ደረጃ ያሳደገች እናት አንተ ትናንት መተህ ትንሽ ቆረጥክና ሌላ ከሌላ የተወለዱ ልጆች ተጠቀሙ። ሽርሽር ነው ነገሩ ወደ ሚዲያ ያመጣው። እንግዲህ ባለሀብት ስትጠብሱ ደግሞ ሴቶችን እኮ ትቀጣላችሁ። ባለሀብት ስትጠብሱ አትቻሉም። ዱባይ መዝናናት ያምራታል ማለት ነው። እንግዲህ የሰማነው ከሊያሾ በፊት ማለት ነው የሰማነው ከሊያሾ ዱባይ እየሰማችሁ የጆሲ የልጅ እናት ነው እንግዲህ በጆሲ ጉዳይ ነው ስታይት እየሰጠን ያለው። ከዛን ሊያሾ ናት እንግዲህ ከየት እንዳመጣችሁ ምስጢሩን አላውቅም። ዱባይ መዝናናት ፈልጋለሁ ከልጄ ጋር ትላለች ማለት ነው። ከዛን እሺ ያለ ማለት ነው። ይሄን ባለሀብት ጆሲ ማለት ነው። ከዛ በኋላ እሺ ልና ትኬት ሊያዘጋጅ የሆቴል ምናምን ፓስፖርታቸውን ቀበል ይልና አጅሪት ደግሞ እንግዲህ ወላድ አይደለች። ወላድ ስለሆነች ልጅን ከልጅ እንዴት ይለያል? እሱ ደግሞ የዛችኛውን አያገባኝም የልጅን እንጂ ነገሩ ማለት ነው። ከዛ የልጅቷን ስም ደግሞ አሉ ወደ ጆሲ ስም ጆሲን አባት አድርጋ ማለት ነው ወረቀት ቀይራ ነው ፓስፖርት የመጣው። ከዛም ጆሲ የሚተቀየረው አይፈረድበትም። እዚህ ጋር ደግሞ እስቲ አስቡት። እሺ ሌላ ይቅርና ትኬትሽ ያግዛት ልጄን ይዣት እሄዳለሁ አንድ ነገር ነው አይደለ? እንዴት ነው ስም በሱ ሊቀየር የሚችለው? ያኛው አባትስ ያለ እምነቱ ነው ያልወለደ ልጅ ነገ ጠዋት ንብረት ሊካፈል በስሙ ሰው አንዴ ጆሲዬ ጀስ ማለቱ ጆሲ ጋር ጥፋት አለ ብዬ አላስብም። ውዶች ስላላችሁ ልክ እኮ ነው ያልወለደ ልጅ። እሺ ከልጅህ ጋር አሁን እኔ ለምሳሌ ማለት እንደ ጆሲ ቢገጥመኝ እንደ ጆሲ ብር ያለው እኔ አሁን ልጅ አለኝ እና እንግዲህ መዝናናት ፈልጋለሁ አልኩት ማለት ነው። ዱባይ ወይም ካናዳ ይችላል። እሺ ቢለኝ ትኬት የሆቴል ምናምን
እንዲያዘጋጅልኝ ልለምን እችላለሁ። ልለምን ማለት ነው እባክህ በስም ሳይሆን እባክህ ለዚህኛው ልጄ የሆቴልን አዘጋጅልኝ ብዬ ልለምን እችላለሁ እንጂ ቀጥ ብሎ ሄዶ የስሙን በሱ ማዞር ስምን የሚያዞሩት ምን አይነት ናቸው? የፓስፖርት ስም ባልወለደ አባት ልጅ ነው ተብሎ ፓስፖርት ስም መዞር አለበት ትላላችሁ? ይህ ስህተት ነው። ጆሲዬም በዚህ ምክንያት እንጂ እኔ እውነት ጆሲ ይበድላል ብዬ አላስብም። አንቺም ደግሞ ሙሉ ለሙሉ ጥፋት ጆሲ ላይ አትደፍድፊ። አንቺም ጥፋት አለብሽ። ጥፋቱ ጆሲ ምንድን ነው? ልጅን ያህል ነገር ኧረ ዝም ብዬ አታሳፍሪ። ተይ 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 ተይ። ኢትዮጵያ ነው ያለሽ። ኢትዮጵያ ዝም ብሎ ልታስቢ ነው እንዴ? ወይ ዝም ብዬ የምተሳፍር ጥሩ ነው ያለች ነው። እና ከዛ በኋላ እላችኋለሁ እንደዛ ቢሆን ጥሩ ጃስ ማለት የለበትም እንዴ? ያልወለደው ልጅ በስም ተደርጎ ፓስፖርት ትኬት ቁረጥ ተብሎ ሲላክለት መቁረጥ ነበረበት ትላላችሁ? ልጅ ጃስ ማለት ልክ አይደለም። ልክ ጆሲ ጋር ሲያጠፋት የለበትም። ከዛ በኋላ ነው እንግዲህ ነገሩ ከረረ ወደ ፍርድ ቤት ወደ ምንም ተቀራረቡ። እዚህ ደረጃ ደረሱ። አሁን ግን እሷም እየመጣች ጆሲ ነው ጥፋተኛ የምታደርገው ጆሲ ነው። ብዙ ጊዜ ግን ስንመጣ እንበደላለን። ማንኛውም ሰው ተበድሎ ነው ወደ ሚዲያ የሚመጣው። ግን ሲመጣ በምን እኔም ያኛው ወገን ብቻ አይደለም እኔም ጥፋተኛ ነኝ ብሎ የሚመጣ እኔ እስካሁን አላየሁም። እስካሁን በቃ በደለኝ፣ ያረገኝ፣ እንደዚህ ያረገኝ፣ እንደዚህ የፈረደበትን በእርግጥ ትክክል ነው። ልጇን ስትነጠቅ ማልቀስ፣ ያሳደገችው ልጇን ሲወሰድ የግድ ነው። ግን ብዙዎቹ ተበዳዮች ይመጣሉ በሚዲያ ላይ ሲናገሩ በደላቸውን የራሳቸውን ጥፋት መቼም ጥፋት ይኖራል። ከአንደኛው ወገን ብቻ ተነስቶ አይደለም ችግር የሚፈጠረው። ከአንደኛው ወገን ያም ሰው እኮ የተጣላበት አንድ ምክንያት ይኖረዋል። ምክንያትን በሁለቱም በኩል ያለውን ምክንያት ማቅረብ ከዛ መበደል መናገር ጥሩ ነው እላለሁ። ኧረ ዝም ብዬ ኧረ ተይ ዝም ብዬ ውዴታ እና እላችኋለሁ። ውዶች ይህንን ማለት የፈለኩበት ሁልጊዜ ተበዳይ ብቻ ሳይሆን የበደሉንም ምክንያት መንስኤ መናገር ጥሩ ነው ብላለሁ። ጆሲዬ ደግሞ እባክህ ወንድም አለም የምንወድህ የምንሳሳልህ ሴት ልጅ ወጥታ ስታለቅስብህ ወጥተህ እንባዋን ልክኛ ፊት እበስ ስታረግ ጠብህ ሳገር ችግር የለም። ጉዳይ ልጅሽን የመስጠት ጉዳይ እንግዲህ አናውቅም። ልጁን መርጦ ሊሆን ይችላል። እንደው ባለ ሀብት አባት ስለገጠሙ እናቱን ልጁን ፈርቶ ይሁን አናውቅም። የፈጣሪ ነው አንፈርድም። አትፍረድ ይፈረድ ይህን መጽሐፉ አራት አውሮፕላን ተው ተስፋ ቪዲዮ እየሰራች ነው። ተው አውሮፕላን በዚህ ያስቸግራል። ዝም ብዬ በዚህ ታስቸግራለች። ደብዱ ብዬ በዚህ ታስቸግራለች። እናቶች እውነት ተስማምቶ ጆሲ መቼ ነው መልስ መሰጥ? ሁለት ጊዜ ትቆየ በየሚዲያው እንደዚህ ያለች አንተ ዋጥ አድርገህ ልጇስ አያያትም እናቱ ስታለቅስ በሚዲያ ማለት ነው። እናቴ ከደውልልኝ አይልህም። የእውነት አጥፍተሃል ጆሲዬ። ጥፋትን ልጅን ማለያየት ከእናት ልጁ በእርግጥ የመረጠ እንግዲህ ፍርድ ቤት እንዲወስን ፍርድ ቤት በኩል ቢወስን ልጁ ሳይፈልግ የሚወስን አይመስለኝም። ልጁ እንግዲህ አባቴ ብለናል። ይሄ ድምፃዊ ሄድ የሚል አባት አግኝቶ እንግዲህ ማለትኛ አባቴ ጋር ብሎ መርጦ ነው እንግዲህ የሚሆነው። ወዶች ፍርድ ቤትም ቢሆን
የልጁን ፍላጎት ነው የሚያዳምጥ ብዬ አስባለሁ። ልጅም ደግሞ ጀንታላ አባት ሲገኝ እንግዲህ አባይ እሷም ጀንታላ ነች ባንኩሽ እናትም ቀሽት ናት አባዬ ጋር ብለህ ጣልክ እምዬ እያለቀሰች ነው። ተው ማሙሽ ማነው ስሙ የጆስዬ ልጅ ስሙን አምጡልኝ ለሊያሾ አደሱ እንዲያሾ የጆሲን ልጅ ድምፅ ስም ዘግቢልን ሊያሾ እኔ እኮ ኢንተርኔት እምቢ አለኝ እንደ ሊያሾ ላይ ቁጭ ብዬ ስበላ ልመጣ ነው እንደ ሊያሾ ባይሆን በመጠኑ ቁጭ ብዬ የጎመጥኩ ቡና እየጠጣሁ ትንሽ ይዤ መምጣት ፈልጌ ነበረ። ኢንተርኔት ግርግር አለ እምቢ አለ እላቸዋለሁ። ይህን ቪዲዮ ቢደርሳችሁ እንግዲህ ነው እንትን ያልኩት ወደ ላይ ወጥቼ እንግዲህ ማታ ይደርሳችኋል ብዬ አስባለሁ። ለጆሲ ሰብስክራይብ ላይክ እያደረጋችሁ ተስፋን ማበረታታት እንዳትሰነኩ ውዶች ፍቅሮች እያልኩኝ እና ኢትዮጵያ ያለውን ነገር እንግዲህ ዘግብ የኑሮ ውድነት ግን አይወራ ውዶች፣ የእውነት ሰው እንዴት እንደሚኖር ያየናል። እኔም ግን እንግዲህ ወደ ነበርኩበት ወደ ስደት ይሄ እያሰብኩ ነው ውዶች። ይሄ ያለ ነገር ወይ ትንሽ በኑሮ ሌላው ከተማ ብለዋል። በእርግጥ ኑሮ የተወደደው ለዚሁም በተለይ ፍራፍሬ መቅመስ አትችሉም፣ መቅመስ አይቻልም። አንድ ሰው የሆነ ድርጅት ላይ 5000 ነው ደሞዝ የሚቀጠር ሰው 5000 ተቀጥራችሁ የቤት ኪራይ 4000 ነው። ዝም ብሎ ቡትቶ ማንኛውም የኛ ቡትቶ ቤት የኛውን ቡትቶ ይችላል ትንጥ እያለች ትንሽ አንድ ፍራሽ ታዘረጋ 3000 መሰለኝ። እስቲ ሰው አንድ ሰው 5000 ተቀጥሮ እንዴት በጣም ነው እንዴት እንደሚኖር እና በጣም ከባድ ነው ያለው ዜጋው። በቃ ትንሽ ግን ሰው ደግሞ ሀብታም በዛው ልክ አለ። ሰዎች እኔ አሁን ካፌ ገብቼ ለልጅ የሆነ ነገር ልጋብዝ በቃ ሰማይ ነው ወዶች። የአንድ ወተት 300 ብር ነው ወተት የኩባያ ማለት ነው። አንድ ቦሊ ነው 300 በቃ ለምንድን ነው በእርግጥ ሁሉም ሰው ለከተማ የወጣ ይመስለኛል። እርሻው ላይ የሚሰራ ያለ ይመስለኛል። ሁሉም ሰው ወደ ጉልበት ስራ ተሰማርቷል። ስለዚህ ማን ይረስ? ካልታረሰ ደግሞ ድርቅ ይመጣል። ካልታረሰ ደግሞ ረሃብ ይመጣል። ይሁን ረሃብ ነው። ምክንያቱም ሰው ደሞዙና የምግቡ ዋጋ የትራንስፖርት ዋጋ አንዳንድ ትራንስፖርት የሚስጠውን አልደፈርኩም የሆነ ለእናት የሚያስበላልቅ እቃዎች እዚቹ ሰፈር ወጥቼ ነው እየገዛሁ ያለሁት እና እንግዲህ ትራንስፖርትን ደፈር ልንለው ፈራ ተባ እያለን ነው። የትራንስፖርት ዋጋ ደግሞ ስንንቀሳቀስ እንዘግብላቸዋለን እና በቃ ኢትዮጵያ ውስጥ ውድ ነገር ምግብ ነገር እና ትራንስፖርት ነው። በተረፈ ግን ህዝቡ ብሎ ከተማ በኋላ አሁን እኔ ይዛኔ የመጣው ሰዓት እየፈራረሰ ነው። ቅልጥፍና ራሱ ደስ የሚለው ልክ እንደ ስደት ሀገር ሽንት ቤቶች ተሰርተዋል ውዶች፣ እየተከፍለው ነው አሉ። ይሁን በጣም ያምራል የእውነት። ድሮ የምናውቀው መጸዳጃ ዝም ብሎ ነበር። አሁን ግን በቃ ሴራሚክ ራሱ እንደተመጣጣ ልብሶች እዚህ ያገራሉ፣ ጫማዎች እዚህ ያገራሉ። ዋጋው ማለት በእርግጥ ትክክል አሁን እዛም ቢሆን ውድ ነው። ትክክል ከዛ ነው የሚመጣው ቆንጆ ነገር። አሁን ቆንጆ ነገር አለ። ልብሶች በቃ ኳሊቲ ነገሮች አሉ። ሜዳ ላይ ከሚዘረጋው ውጭ ሜዳ ላይ የሚዘረጋው ልብሶች ግን ቤት ውስጥ እየሰፉ ዝም ብሎ ጨርቅ እየሰፉ ነው ዋይበት እሱ ውድ ነው። ሜዳ ላይ የሚሸጠው ግን ጥሩ ድሮ ሜዳ ላይ የሚሸጠው ሰልቡ ላይ ኳሊቲ ነበር። ሰልቡ ላይ ድሮ ሰልቡ ላይ ተክላይ ማለት
ሄደን ስንገዛ ከአዳራሽ የጸዳች ነበር ሰልቡሌ። የእውነት ከአዳራሽ የጸዳ አታገኙትም። እናንተ ብቻ ነበራችሁ የምትለብሱት። ምክንያቱም ሀብታም የለበሰው ፈረንጅ የለበሰው ኮተን ልብስ ነበር በርካሽ ሄደን ተክል ሰለፍ ብለን ግዝተን ቅንቅን። አሁን ያ ሰልቡሌ ለምን ሰልቡሌ? እስቲ ኢትዮጵያ ውስጥ ያላችሁ ከሰማችሁ ቪዲዮ ኦሪጂናል ሰልቡሌ የት ነው ያለው? ዘግቡልኝ እስቲ። በተረፈ ግን ሜዳ ላይ የሚጫወትበት አሁን በቤት ውስጥ የሆነ ጨርቅ በቃ ዝም ብሎ ጨርቅ ሽክሽክ ያለ ቆንጆ ያልሆነ ጨርቅ ይመጣና ማሽን ሲንጀራ ይገዛሉ። ልክ ተቆርጦ ይሰፋታል ማለት ነው። ያ አንድ ሰው ይሰፋል፣ ለአንዱ ያስረክባል። ያወጡ በየሜዳው ይሸጣል ማለት ነው። ይህ ደግሞ ያው ትክክል ለድሃ ለነኛ አይነቱ ሊሆን ይችላል። ግን ያው የለውም ስትለብሱት ማያምርም። ነገር የሆነ ሸፍ ያለ ነገር ነው እና የሰልቡሌ ያለ የት ነው እያልኩ ነው። ትክክለኛው ኢትዮጵያ መቀበል ተውት። እንዴት ሰልባጭ የእውነት ሰልባጭ ቆንጆ ነው፣ ጥርት ያለ ነው። ግን መርካቶ ይኖር ይሆናል አላውቅም። መርካቶ አልሄድኩም። እኛ ሰፈር ግን ማታ ማታ ይዘው የሚዞሩት ልብሶች በጣም የሚያስጠሉት። አዲስ ናቸው፣ ቤት ነው የተሰፉት። በቃ ማርክ የሌላቸው ናቸው። ዝም ብሎ ለብሳቸው እድሜ የማይኖረው ማለት ነው። ሱቅ ላይ ግን በቃ ቤት ሱቆች በስተዋል። እኔ ከመቼም ቦታው እንደሚያገኙት ኧረ ለእኛ ምድር ስጡ። ለስደተኞች እንደዚህ ባለ ሱቆች ኬት ነው የሚያገኙት? የሱቅ አይነት ጸዴ እቃዎች፣ ቅባቶች ብትሉ በቃ ሁሉ ነገር አለ ከመወደድ በስተቀር። መወደድ ልክ ነው። ለምን ከሀገሩ ጨምሮ ነው የሚመጣው። ግድ ነው ያው መወደዱ ማለት ነው። ግን ሁሉ ሰው ነጋዴ ገበሬ ማየት ናፍቆኛል። አራሽ የለም ይመስለኛል። ስለዚህ ምግቦች ተወደዱ ማለት ነው። ካልታረሰ ግን ሁሉም ከሰራተኛ ከሆነ ሁሉም ከተማሪ ከሰራ እንዴት ሊሆን ይችላል ማለት ነው። ወደች እርሻ ግብርና ግድ ነው። ኢትዮጵያ ልማት ላይ እንደዚህ እንዳተኮራችሁ ኢትዮጵያ አስተዳዳሪዎች እርሻ ላይ ልናተኮር ይገባል። ቀን ስራው ላይ ነው ትኩረት ያለው። እርግጥ ብር የሚያገኝ ቀን ስራው ላይ ነው፣ ግን ግብርና ላይ ተሰራ አይደለም። ግብርና ላይ ቢሰራ በቃ መንገዱ ሁሉ ትርፍርፍርፍ ቀነስ ይላል ማለት ነው። ሁሉም ሸምቶ የሚበላ ሆኖ ሁሉም አሁን ከተማ አማረ። ላዲቃ ተሰራ፣ ላዲቃ ሞልቷል ሰፈራችን። ውድ ፓርኮች ተሰሩ ሲያምሩ፣ ወንበሮቹ ሲያምሩ፣ በቃ ለውጥ ደስ ይላል። ቤቶቹ በፊት በመፍረሱ አልቅሰን ነበር፣ ግን አሁን ደስ ይላል። ግን እኛ ድሃዎች መፍረሳችሁ አትጥሉ። የሆነ አንድ ነገር ላይ ሰርታችሁ ብታሰፍሩ፣ እንደዚህ ብታሰፍሩ ማንም ሰው ውበት ላይ ጠላም ልማት ላይ ጠላም ይባል። ደግሞ ቀልጥፍ ነው ፍጥነቱ። በቃ ከፍጥነት ጋር ይሳቡ ሲያምሩ። እዛ ላይ ደግሞ ፈሰስ ብዬ አሁን እኔ ጊዜ ያጣሁ፣ እዛ ላይ ደግሞ ፈሰስ ብዬ ቪዲዮ መስራት ፈልጋለሁ። ቢኖረኝ ደግሞ አቤት ጠበስበስ ባረግ እንዳቀሽልኝ ከሰል ይዞ ሄዶ እዛ ጋር ጥብስ ግን ዝናብ አለ ምቶቻ አቤት ዝናብ በረከት። እዚህ ያለ ሰው ስራ ያማራል እናንተ። እኔ ደግሞ ስደት ላይ ሙቀት ላይ ያበራል ስላላ ዝናቡ ላይ ወቅ ዝናቡ የሚፈቅ ዝናቡ ደስ ሲለች እና ሰላማችሁ በዘዘዘት ይበልልኝ። እንግዲህ የኑሮን በመጠን ነገርኳችሁ። ውድ መሆን እንቁላል በቃ ሁሉ ነገር ነው። ሁሉ ነገር የሰው ደሞዝና የሆነ ተስፋ የቱ እርሻ ላይ ተሳተፉ። ሁላችሁም እረሱ ትላለች
እርሻ ታበረታታለች። እሷም እድሉን ብታገኝ እርሻ ብትሰራ ምኞቷ ለእርሻ ላይ ትኩረት ሰላም እያላችሁ ሰላማችሁ በስንት ይበልልኝ። ከተመቸኝ ደግሞ ትንሽ ቆይ እናቴን ጋር ማስተካከለው ነገሮች አሉኝ። እነሱን እንትን ካልኩ በኋላ ደግሞ ፓርኩ ላይ ቁጭ ብዬ ኢንተርኔት ይሰራል ያስባለሁ። ላይፍ ቀጥታ እገባለሁ አሳያችኋለሁ ማለት ነው። ደስ ሰላማችሁ በስንት ይበልልኝ። የተስፋ ዩቱብ ቻናልን አብረን ወደፊት እናስቀጥለናል። ሰላማችሁ ይብዛልኝ። ጆሲዬም ደግሞ የልጅቷን እንባ ማበስን እንዳትረሳ እላለሁ። ሰላም ለሁላችሁም። ባባ